አንድ ፈላስፋ እንዲህ የሚል ጥያቄ ቀረበለት። ልጅህን እንዴት ታሳድገዋለህ አሉት። ፈላስፋውም እንዲህ ብሎ ነበር የመለሰው፣ ጠጥቶ ያልሰከረ እንደሆነ እኔ እንደምወደው ሆኖ ይኖራል። ጠጥቶ የሰከረ እንደሆነ ግን መጠጡ እንደወደደው ሆኖ ይኖራል ብሎ ተናገረ። እና ይሄ ከኛ ጋር ደግሞ ከኛ ህይወት ጋር ግንኙነት አለው የሚል ሰው ይኖራል። ህሊናችን ልክ እንደ ልጅ፣ ልባችን ደግሞ ልክ እንደ ፈላስፋው ወይም ደግሞ እንደ አባት አድርገን እንጠራውና ጠጥቶ ካልሰከረ ማለት ህሊናችን ክፉ ሐሳቦች ይወጡበታል፣ ይወርዱበታል። ግን ደግሞ እስካልወሰነው ውሳኔው ላይ ደርሶ ወደ ድርጊት እስካልገባ ድረስ አልሰከረም ማለት ነው። ግን ደግሞ ወስኖ እሺ በጀ ብሎ ወደ ድርጊት ከመጣ ህሊናችን ምን ብሏል ማለት ሰክሯል፣ እንደሰከረ ልጅ ይሆናል ማለት ነው። ያ ማለት ጠጥቶ ካልሰከረ ማለት አስቦ ካላደረገው እኛ እንደምንወደው ልባችን እንደፈለገ ህሊናችን ማድረግ እንችላለን ማለት ነው። አስቦ አውጥቶ አውርዶ ግን ለማድረግ ከደረሰ ልማዱ እንዳደረገው ይሆናል ማለት ነው። ህሊናችን እኛ በፈለግነው ሳይሆን ልማዶቹ በፈለጉት ይታዘዛል ማለት ነው። ይህ እንዳይሆንብን ቀድመን እንጠንቀቅ። ሐሳብ መንጣፍ አይቀርም፣ ግን ደግሞ ሐሳቡን ላለመወሰን ወስነን ደግሞ ወደ ድርጊት ላለመግባት እኛ